የአማራ ህዝብ የህልውና የማንነትና የፍትህ ትግል ታሪካዊ ምዕራፍ ላይ ይገኛል። ይህ ትግል የህልውና ስጋቶችን ከመቀልበስ ሰብአዊና ዲሞክራሲያዊ መብቶችን ከማስከበር እንዲሁም የተነጠቁ ታሪካዊ ርስቶችን ወልቃይት፣ ራያ፣ መተከልና ደራ ወደ ነበሩበት ከመመለስ አንጻር ከአማራ ፋኖ ሁለንተናዊ መዋቅርና ስትራቴጂካዊ እይታ አንጻር የሚከተሉትን መሰረታዊ መፍትሄዎችና ፍኖተ ካርታዎችን ይሻል። የህልውና ስጋትን መቅረፍና የጥንካሬ ሚዛንን መለወጥ። የአማራ ህዝብ የተጋረጠበትን የህልውና ስጋት ሙሉ በሙሉ ሊቀለብሰው የሚችለው በራሱ በክንዱ በሚገነባው ፍጹም ወታደራዊ ፖለቲካዊና ዲፕሎማሲያዊ አቅም ብቻ ነው። ታሪክ እንደሚነግረን መብትና ክብር የሚከበሩት በልመና ወይም በድርድር ጠረጴዛ ላይ በሚደረግ ፖለቲካዊ ቁማር ሳይሆን በምድር ላይ በሚኖር የማይናወጥ ተጨባጭ ጉልበት ነው። የአማራ ፋኖ ይህንን ህዝባዊ ጉልበት በአንድ ጠንካራ ዘመናዊና ስልጡን ተቋም ስር በማዋቀር የኃይል ሚዛኑን ሙሉ በሙሉ መለወጥ ይኖርበታል። የህልውና ስጋቱ የሚቀረፈው ጠላት የአማራን ህዝብ መንካት የማይችልበት ከነካም ዋጋ እንደሚያስከፍል መረዳት በሚችልበት የኃይል ደረጃ ላይ መድረስ ሲችል ብቻ ነው። ይህ ጥንካሬ ሲረጋግጥ የአማራ ህዝብ ህልውናዊ ሰብአዊና ዲሞክራሲያዊ መብቶች በማንም ኃይል በጎ ፈቃድ ላይ ሳይንጠለጠሉ በራሱ ጠንካራ ህዝባዊ ክንዱ ተከብረው ይኖራሉ። የታሪካዊ ርስቶች መመለስና ህጋዊ ዋስትና። የወልቃይት፣ ራያ፣ መተከልና ደራ ጥያቄዎች የይገባኛል ወይም የድንበር ክርክር ሳይሆኑ የፍትህ፣ የታሪክና የማንነት መመለስ ጥያቄዎች ናቸው። እነዚህ ርስቶች በአማራ ህዝብ ላይ በተፈጸመ ስልታዊ የስነ ህዝብ ለውጥ መፈናቀልና ማንነትን የማጥፋት ፖሊሲ እንዲሁም በቀደሙት አገዛዞች ፖለቲካዊ ሻጥር የተወሰዱ መሬቶች በመሆናቸው ጉዳዩ በፋኖ መስዋዕትነትና በህዝቡ ጽናት ወደ ነበረበት መመለስ አለበት። የወልቃይትና ራያ ጉዳይ ከትህነግ አንጻር የአማራ ፋኖ የወልቃይትና ራያ ታሪካዊና ስነ ህዝባዊ ማንነት በምድር ላይ በተግባር ያጸናል። ትህነግ የሚያነሳውን የኃይልና የይገባኛል ጥያቄ የሚመክተው የአካባቢውን ህዝባዊ መዋቅር በማጠናከርና የድንበር ደህንነቱን አስተማማኝ በማድረግ ነው። ድርድር የሚኖረው የትህነግ ኃይሎች የአማራን መሬቶች የመውረርና የማንነት ለውጥ የማድረግ ስትራቴጂያቸውን ሙሉ በሙሉ ትተው ነባሩን እውነታ ሲቀበሉ ብቻ ነው። የደራና መተከል ጉዳይ ከኦህዴድ ብልጽግና እና ቤንሻንጉል አንጻር ደራና መተከል በአስተዳደራዊ ሴራና በህገ መንግስታዊ ተጽዕኖ ከአማራ የተቆረጡ አካባቢዎች ናቸው። ደራ በአሁኑ ወቅት በኦሮሞ ኃይሎች ቁጥጥር ስር መሆኑና መተከል በቤንሻንጉል ስር መቆየቱ የታሪክ ፍርድ ገምደልነት ነው። ፋኖ የእነዚህን አካባቢዎች የአማራ ተወላጆች ህልውና ለመጠበቅ ወታደራዊ ሆኖ መገኘቱና ህዝባዊ ንቅናቄውን ያስፋፋል። መፍትሄው በእነዚህ አካባቢዎች የሚኖረው አማራ የራሱን እድል በራሱ የመወሰን መብቱ ተከብሮ ከአማራ ህዝብ ጋር በቀጥታ የሚገናኝበትን ፖለቲካዊና መዋቅራዊ መንገድ መቅረጽ ነው። ከቀጠናው ኃይሎች ጋር የሚደረግ ስልታዊ ትብብር። በፖለቲካ ውስጥ ዘላቂ ወዳጅና ዘላቂ ጠላት የለም፣ ዘላቂ ጥቅም እንጂ። አማራ በዚህ አጣብቂኝ ውስጥ ብቻውን የሚቆመውና የሚያሸንፈው የውስጥ አንድነቱን አጥብቆ የውጭ ስልታዊ ጥምረቶችን በመፍጠር ነው። በቀደመው ጊዜ ትህነግና ኦነግ፣ ኦህዴድ ብልጽግና ከአማራ ጋር ስትራቴጂካዊ ጠላትነትን የመረጡት የአማራን መዳከም ለስልጣናቸው ዋስትና አድርገው ስለሚቆጥሩት ነው። ሆኖም ግን ከአማራ ህዝብ ጋር ተመሳሳይ የህልውና ስጋት ካላቸው ሌሎች የኢትዮጵያ ብሔረሰቦች፣ የፍትህ ኃይሎችና የለውጥ ፈላጊ ህዝቦች ጋር የጋራ ግንባር መፍጠር ይገባል። ከኦሮሞ ከትግራይና ከሌሎች ህዝቦች መካከል ጽንፈኝነትንና ዘረኝነትን የሚቃወሙ ዘላቂ ሰላምን የሚሹ ኃይሎች ጋር በመነጋገር የገዢዎችን ከፋፍሎ የመግዛት ሴራ ማክሸፍ ይቻላል። ይህን ትህነግም ሆነ ኦነግ የቀደመ አቋማቸውን ትተው የአማራውን መብትና ጥቅም ካከበሩ በጋራ ለጋራ ጥቅም አብሮ መስራት ይቻላል። ነውርም አይደለም፣ የሚደገፍ እንጂ። የአማራ ፋኖም ከሌሎች ኃይሎች ጋር የሚኖረው ስምምነት እኩልነትን፣ የታሪክ እውነትን መቀበልን እና የጋራ ደህንነትን መነሻ ያደረገ መሆን አለበት። አዲሱ ሀገረ መንግስትና ህገ መንግስታዊ ዋስትና የአማራን ህዝብ መብት፣ ክብር፣ ህልውናና ግዛት በዘላቂነት የሚያስከብር አዲስ የፖለቲካ ስርዓትና ህገ መንግስት መቅረጽ የትግሉ የመጨረሻ ግብ ነው። አሁን ያለው የ1987ቱ ህገ መንግስት አማራን በጠላትነት የፈረጀ ርስቶቹን የዘረፈና ለዘር ማጥፋት በር የከፈተ በመሆኑ መዋቅራዊ ለውጥ ያስፈልገዋል። ለወደፊቱ የሚኖረው ሀገረ መንግስት መዋቅር የሚከተሉትን መሰረታዊ መርሆች ማካተት ይኖርበታል። አንደኛ፣ የዜጎች እኩልነትና የጋራ ሉዓላዊነት፣ ግለሰባዊ መብቶችና የማንነት የባህል መብቶች በእኩልነት የሚከበሩባት የሁሉም የሆነች ኢትዮጵያን መገንባት። ሁለተኛ፣ ፍትሐዊ የፌዴራሊዝም መዋቅር። የፌዴራል አደረጃጀቱ በዘር ጥላቻና በሴራ ላይ የተመሰረተ ሳይሆን የታሪክ እውነትን፣ የህዝብ ፍላጎትንና መልክዓ ምድራዊ ምቾትን ያገናዘበ መሆን
አለበት። የወልቃይት ራያ መተከልና ደራ ጉዳዮች ህጋዊና አስተዳደራዊ እውቅና አግኝተው ከአማራ ጋር የሚዋሃዱበትን ህገ መንግስታዊ ድንጋጌ ማጽናት። ሶስተኛ የደህንነት ተቋማት ገለልተኝነት። መከላከያ የደህንነትና የፍትህ ተቋማት የአንድ ወገን ወይም የፓርቲ መጠቀሚያ መሆናቸው አብቅቶ የሁሉም ዜጋ ዋስትና እንዲሆኑ ማድረግ። አጣብቂኙን እንዴት ሰብሮ ማሸነፍ ይቻላል? አማራ በዚህ አጣብቂኝ ውስጥ ብቻውን ቆሞ ማሸነፍ የሚችለው በሁለት ትልልቅ ምሰሶች ላይ ሲቆም ብቻ ነው። ፍጹም የውስጥ አንድነትና የማይናወጥ ህዝባዊ ጽናት። ጠላቶቻችን የሚመኩት በእኛ መከፋፈል ላይ ነው። የአማራ ፋኖ መላውን ህዝብ አስተባብሮ የዲያስፖራውን አቅም አቀናጅቶ እና በምድር ላይ ያለውን ወታደራዊ ስልት አዘምኖ ሲንቀሳቀስ ማንም ሊበግረው አይችልም። ይህ ትግል የህልውና ብቻ ሳይሆን የአማራን ህዝብ ዳግም ልደት የሚያረጋግጥ ታላቅ ህዝባዊ ንቅናቄ ነው። ፍትህ፣ ታሪክና እውነት ከኛ ጋር በመሆናቸው መስዋዕትነታችን ፍሬ አፍርቶ አማራ ክብሩና እርስቱ ተመልሶለት በኩራትና በነጻነት የሚኖርባት ለሌሎችም ህዝቦች ዋስትና የምትሆን ጠንካራ ሀገር መመስረቱ የማይቀር እውነታ ነው።